እሺ ተመልካቾች ዛሬ የምናየው እንዲህ አይነት ጥያቄዎች ሲያጋጥሙን እንዴት ነው ሶልቭ የምናደርገው ማለት ነው። እንዴት ነው መልሶቹን በቀላሉ ማግኘት የምንችለው? ይሄኛው ጥያቄ 9ኛ ክፍል ላይ ነው። እሺ ዛሬ ሶልቭ የምናደርገው በአዲሽን ኦር በኤሊሚኔሽን ሜትድ ነው ማለት ነው። ምንድነው የሚለው ኤክስ ፕላስ 2y is equals to 1 እና ማይነስ ኤክስ ፕላስ y is equals to 5። ስለዚህ አሁን በአዲሽን ነው ያለው አይደለ? ስለዚህ እዚህ ጋር ሁለቱም ቫሪያብሎች ተመሳሳይ ናቸው፣ ኤክስ እና ኤክስ ናቸው። ስለዚህ አሁን ከነዚህ ሁለቱ በአዲሽን ላይ አንደኛውን ዜሮ ማድረግ አለብኝ፣ አንደኛው ዋጋ ለማግኘት ማለት ነው። ስለዚህ ኤክስ ፕላስ ማይነስ ኤክስ ማለት ኔጌቲቭ 1 ሲደመር 1 እንደማለት ነው። ይህ ማለት 1 ሲደመር ኔጌቲቭ 1 እንደማለት ነው። ይህ ማለት 1 ሲቀነስ 1 ነው፣ እኩል ይሆናል 0 አይደለ? እዚህ ኤክስ ሲደመር ኔጌቲቭ ኤክስ ማለት 0 ነው። ሲደመር 2y ፕላስ 3 ይሄ ማለት 2 ሲደመር 1 እንደማለት ነው። እዚህ ጋር 1 አለች፣ እዚህ ጋር 2 3y ይሆናል ማለት ነው። 3y ከሆነ በኋላ 1 ሲደመር 5 ስንት ነው? 6። እዚህ የሚቀረን 3y is equals to 6። የዋይን ቫልዩ ለማግኘት ኦቨር 3 እናደርጋለን። እችኛዋ በዚህኛው ስትጣፋ ዋይ ትቀራለች። ዋይ is equals to 6 ሲካፈል ለ3 2 ማለት ነው። የዋዩን ቫልዩ አገኘን። አሁን ደግሞ ወደ ኤክስ ቫልዩ ስንሄድ እቺ የዋዩ ቫልዩ ለዚህኛውም ናት ለዚህኛውም ናት። ስለዚህ የኤክስን ቫልዩ ለማግኘት ደግሞ ይሄኛውን ኢኩዌሽን እንጠቀም። ኢኩዌሽን ስንጠቀም ምንድነው ኤ ማይነስ ኤክስ ፕላስ ዋይ is equals to 5 ማይነስ ኤክስ ፕላስ የዋይን ያገኝ ስንት ነው ያገኘነው? እዚህ ጋር 2። እዚህ 2 እኩል ይሆናል 5። ስለዚህ ማይነስ ኤክስ is equals to እቺ የኤክስን ቫልዩ ለማግኘት ቁጥሯ ወደ ቁጥሯ ሽፍት ስናደርግ እዚች ጋር ፖዚቲቭ ነበረች፣ ወደዚህ ስንመጣ 5 ሲቀነስ 2 ይሆናል። ማይነስ ኤክስ እኩል ይሆናል ከ5 ላይ 2 ስንቀንስ ስንት ነው? 3። ኦቨር ማይነስ ስናደርገው እቺ ማይነስ በዚህኛው ስጠፋ ኤክሳችን እኩል ይሆናል ማይነስ 3 ይሆናል ማለት ነው። ስለዚህ አሁን ይሄንን ለማረጋገጥ የኤክስ ቫልዩ ስንት ነው ያገኘነው? ኤክስ ስንት ነው? ኤክስ ዋይ ነበረና የኤክስ ስንት ነው ያገኘነው? ማይነስ 3 የዋይ 2 አይደለ? እዚህ እስቲ የኤክስ ስንት ነው? ማይነስ 3 እዚች ጋር ማይነስ 3 ፕላስ 2 የዋይ ቫልዩ 2 እኩል ይሆናል 1 አይደለ? ማይነስ 3 ፕላስ 2 ሲባዛ 2 4 እኩል ይሆናል 1። 3 ብር ብድር ነበረብን፣ 4 ብር ስንሰጠው ስንት ብር ይመልስልናል? 1 ብር እኩል ይሆናል 1 ማለት ነው። ስለዚህ መልሳችን ልክ ነው ማለት ነው። መልሳችን ይኸውና ማለት ነው።